በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲና አካባቢው ሀገረ ስብከት የሆህተ ምስራቅ ኪዳነ ምሕረት ቤተክርስቲያን በመሃል ከተማ ህንጻው ብቻ ከ2 ኤከር በላይ የሆነ ከ800 በላይ የተዘጋጀ የመኪና ማቆሚያ ያለው ግዙፍ ንብረት በመግዛት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት እንዲሆን አድርጋለች። ይህ ግዙፍ ንብረት በተለይ በምዕራቡ ዓለም ለምንኖር ኦርቶዶክሳውያን ከራሳችን አልፎ ለሌሎች ዓለም አቀፍ ዜጎች ቅድስት ቤተክርስቲያናችንን እንዲያውቁ ነፍሳት እንዲጨመሩ ትልቅ ዕድል ይፈጥራል። በውስጡ ብዙ ፕሮጀክቶች የተያዙለት ይህ ንብረት በዋናነት የቅድስት ቤተክርስቲያናችንን ትውፊትና አሰራር ተከትሎ የሚገነባ ከ2000 ሰው በላይ የሚይዝ ቤተ መቅደስ፣ ሃይማኖታዊ አስተምሮቻችንንና ባህላዊ እሴቶቻችንን ከግንዛቤ ያስገባ ከኬጂ እስከ 12ኛ ክፍል ዘመናዊ ትምህርት ቤት፣ ነገ ቤተክርስቲያንን የሚረከቡ ተተኪ ትውልድ የሚያፈራ የመንፈሳዊ ዕውቀት ማዕከልን አካቷል። የአደባባይ በዓላቶቻችንንም በጋራ በመሰባሰብ እንድናከብር ትልቅ ዕድልን ይፈጥራል። ይህም ፕሮጀክት እውን ለማድረግ በዓለም ዙሪያ የምንገኝ ኦርቶዶክሳውያን ማርች 21 እና 22 በሚካሄደው የላይፍ ፈንድሬዚንግ ፕሮግራም ላይ ተሳትፈን በረከት እናገኝ፣ የጋራ ሀብታችንን ለአገልግሎት እናብቃ። እንግዲህ ይህ ቦታ እንደምታዩት እጅግ በጣም ሰፊና ግዙፍ ህንፃ ያለበት ቦታ ነው። ይሄ ደግሞ ሰፊ ቦታና የተመቻቸው ሁኔታ ማግኘት የበለጠ ቤተክርስቲያኒቷን በዚህም ረገድ እንድትሰራ እድሎችን የሚሰጥና ብዙ አገልጋዮችም ወደዚህ መጥተው እንዲያገለግሉ ብዙ ምእመናንም እንዲጠቀሙ እድል የሚሰጥ ነው። ምንም እንኳን የኪዳነ ምሕረት ቤተክርስቲያን አጥቢያ ምእመናን እነሱ ታላቅ ርብርብ አድርገው የገዙት ቢሆንም ያው ንብረትነቱ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ሁሉ ነው ማለት ነው። ሁላችሁም በየትኛውም ቦታ ያላችሁ የአይኖቻችሁ ወደዚህ ቦታ እንዲመለከት በዚሁ አደራ ማለትን እወዳለሁ። እግዚአብሔር አምላካችን ያሰብነውን ያቀርነውን ያለምነውን ከፍጻሜ አድርሶ ለማየት ያብቃን።